አሁንስ በዛ እግዚአብሔር ምስክሬ ነው በዛ እንዴ ሜሲን የምንወደው እኮ በምክንያት ነው እግር ኳስ ስለሚችል ነው ለምንድነው ሰው በእንደዚህ አይነት ነገር እንዲቀራው የሚያደርጉት የባላንዶር አዘጋጆች ይኸውላችሁ ጋይስ ነግሬያችኋለሁ ትላንትና አይደል አዎ ማሰብ ያለባችሁ ስለ ዓለም ዋንጫው ብቻ አይደለም ባላንዶር የሚባል ነገር አለ ይኸውልህ እኔ ለአንተ የባላንዶር መስፈርት ምን ማለት እንደሆነ አልነግርህም በመጀመሪያ መስፈርቱ ምን እንደሆነ ሳታውቁ እንዲህ መንጫጫት አንተ ብዙ ጊዜ ሳይክ ማለት ነው ራስህ ልክ እንደ ርኩስ ኮንተንት ክሬተር ልክ እንደ እግር ኳስ ሊቅ ነው የምትለው ብዙ ጊዜ ማለት ነው እንደዚህ ብለህ ከማውራት በፊት እንደዚህ ከመቅለልህ በፊት ኢዚ ነገሩ ምን እንደሆነ የባላንዶር መስፈርቶች ሪኳየርመንት ምንድነው የሚለውን ቼክ አድርጊ ዓለም ዋንጫ በሚኖርበት ሰዓት የሚዘጋጀው ባላንዶር ስነ ስርዓትና ዓለም ዋንጫ በሌለበት ሰዓት የሚዘጋጀው ባላንዶር ስነ ስርዓት በጭራሽ ላይ ነው ዓለም ዋንጫ በሚኖርበት ሰዓት የሚዘጋጀው ባላንዶር ስነ ስርዓት እጅግ በጣም የተለየ ነው የዓለም ዋንጫ በጣም ትልቁን ድርሻ ይዛል ሆይ በጣም ትልቅ ስቴጅ ስለሆነ ማለት ነው አረ ትልቅ ስቴጅ አይደለም 7-6 ጌም ሆኖ እና በዚህ ትንሽ ጌሞች ውስጥ እነዚህ ጨዋታዎች አሸንፈ የዓለም ዋንጫ ሻምፒዮን ስለሆንክ እንዴት የአውሮፓ ቻምፒዮንስ ሊግ የሊጎችን እንዲሁም ቶፕ ጎል ስኮረር ሆኖ ጨርሰው እንዴት እነሱን ዶሚኔት አድርጎ እንዴት የዓለም ዋንጫ ትልቅ ሊሆን ይችላል ካልከኝ አንተ የምትወደውና የኔ ጎት ነው የምትለው ክርስቲያኖ ሮናልዶ ሚስተር ቻምፒዮንስ ሊግ ነው ፕሪሚየር ሊግ ላይ ያንዳንዱ ሊግ ላይ ዶሚኔት አድርጓል የምትለው ክርስቲያኖ ወርልድ ካፕ ላይ ሬስ ማድረግ ሁሉ አልቻለም አይደለም ዶሚኔት ሊያደርግ ማለት ዳትስ ዋይ በቃ የዓለም ዋንጫ በጣም ትልቁ ስቴጅ ነው በጣም ጫና ያለበት በጣም ትልቁ ስቴጅ ነው የሚባለው ለዚህ ነው ሊዮኔል አንድሬስ ሜሲ ደግሞ በዚህ ዓለም ዋንጫ ቶፕ ጎል ስኮረር ነው ቶፕ አሲስት አድራጊ ነው ቶፕ ቻንስ ክሬት አድራጊ ነው በእያንዳንዱ የእግር ኳስ መስፈርቶች አላይ የተቀመጠው ነው ይሄን የዓለም ዋንጫ ካሸነፈ ቶፕ ጎል ስኮረር ጎልደን ቡት የውድድሩ የቶርናመንቱ ምርጥ ተጫዋች ጎልደን ቦል የዓለም ዋንጫውን ጨምሮ ያሸንፋል ይሄ ቀላል ነገር አይደለም ነው ካልገባ ፈትፍች ያጎረስኩ ነው ይሄን ካልላይገባ ይችላል ግን ከተረዳው ማለት ነው እንሂድስ አውሮፓ ላይ ያሉ እያንዳንዱ ተጫዋቾችን ቁጥር ነው ዴምቤሌ ነው ከሜሲ ያነሰ ጎል ከሜሲ ያነሰ አሲስት ነው በዋንጫ ብቻ ታጀበ እንትን ነው ሃሪኬን ጎል ብቻ ነው ትልቁ ስኬቱና የላሊዮ የቡንደስሊጋው ዋንጫ አሸነፈ ቻምፒዮንስ ሊግ የለው የዓለም ዋንጫ የለው ይኸውልህ እነ ላሚን ያማል እንዳለ በቃ ከኬን ውጭ ያሉ ተጫዋቾች ከሜሲ ያነሰ ጎል ኮንትሪቢዩሽን ያላቸው ከሜሲ ያነሰ ይኸውልህ ባላንዶር ላይ ማለት ነው አውሮፓ ላይ ብቻ ያለው ነገር አይደለም አውሮፓ ላይ ያለው ነገር ትንሽ ከፍ ቢልም ከአውሮፓ ውጭ ያሉት ኢንተር ሚያሚ ላይ ያሳለፈው ሜሲ ያሳለፈው እያንዳንዱ ነገር ይቆጠራል አሁን ለምሳሌ ነገር ሊዮኔል አንድሬስ ሜሲ ኢንተር ሚያሚ ሻምፒዮን አድርጓል ዳስ ምን ማለት ነው የዓለም ዋንጫን ሲጨምርበት በቃ የተሳካ አመት ነው ማለት ነው የሚያሳልፍ ካልገባ ማለት ነው ይኸውልህ ኤፍኤ ካፕ ፕሪሚየር ሊግ ቻምፒዮንስ ሊግ ተደምሮ እንዲተጨምቆ ዓለም ዋንጫ ላይ አይደርስም እንደዛማ ቢሆን ኖሮ ክርስቲያኖ ሮናልዶ እዚህ ዓለም ዋንጫ ላይ ዶሚኔት አድርጎ ቀልዶበት እናየው ነበር 6 የዓለም ዋንጫ ተጫውቶ ምንም አይነት የረባ ፐርፎርማንስ በግልም እንደ ቡድን ሳያሳይ ይኸው ከዓለም ዋንጫ ከዚህ ቶርናመንት ጫማውን ሰቅሏል ነው አሁን አንተን እያስረዳው ነው ደግሞ ከኔ በላይ ሜሲን የሚወድ አንተ ልክ አውቃለሁ እኮ ባይዘይ አርጀንቲና ዓለም ዋንጫውን ከበላች ወደድክም ጠላም ደስ አላለም ቋጠርክም አልቋጠርክም ሜሲ 9ኛ ባላንዶሩን አብሮ ያነሳል ምንም ማድረግ አልችልም ደስ ቢልም ባይልም ዋጠው በቃ ዓለም ዋንጫ አንስቶ 9ኛ ባላንዶር አንስቶ እሱም ቢሆን ያንን ነው ሪታይን ማድረገው በቃ በጣም አርቆ ደግሞ ይሰቅለዋል ገባችሁ በቃ አንዳንድ ነገር አርቆ ይሰቅለዋልና አርጀንቲና ዋንጫ ከበላች ብዙ ሰው እንዴት በዚህ ቶርናመንት ብቻ ሃላንድ ጊዜ እኮ በቶርናመንቱ የዛሬ 4 አመት ግጥምጥሞሽ አይገርምም የዛሬ 4 አመትም ሜሲ ያና የተለየ አመት ምንም ነገር አላሳለፈም ነበር ግን በቃ ዓለም ዋንጫ ላይ ፐርፎርም አደረገ ዓለም ዋንጫውን አነሳ ዋንጫ ሰው ደግሞ የመጨረሻን ነው የሚያስታውሰው በዛ ላይ ሰው በዚህ ሰዓት በጣም የሜሲ አድናቂው አድማየር ሆነዋል የክለብ ካፒቴኖች ብትሉ ጋዜጠኞች ብትሉ እነሱ ናቸው የሚመርጡት ሁሉም ከሜሲ ውጭ አይመርጡም ምን ልንገራችሁ እና ተስፋ አታርጉ በቃ ምንም ተስፋ አታርጉ ከበሉ ዓለም ዋንጫውን ሜሲ ባላንዶሩን ይባላል አብሮ ያን ቀን ነው የምታረጋግጠው
ሜሲ እንግዲህ ባላንዶር የማንሳት ፐርሰንቱ እንግዲህ 46% ነው። ያማል ደግሞ 33%፣ ሃሪኬን 15%፣ ዴምቤሌ 4%፣ እንደገና ደግሞ ኪሊያን ምባፔ 2% ነው። ከነዚህ ተጫዋቾች የተሻለ ነው። ኦፍ ኮርስ የተሻለ ነው። ምንም ጥያቄ የለውም። ኳስም የምትወድ ከሆነ ይሄ ሰው የሚጫወተው እኮ አሜሪካ ሊግ ነው። እንዴት ነው እንግሊዝ ላይ የሚጫወት ሊግና ምናምን ጀርመን የሚጫወት ላሊጋ ላይ ምናምን? ይሄ ሰውዬ ላሊጋ መጫወት ይችላል በዚህ ሰዓት። የምሬን ነው። ይሄ ሰውዬ እንግሊዝ ላይ መጫወት ይችላል። ይሄ ሰውዬ የትኛውም ሊግ መጫወት ይችላል። አሁን ከጠቀስናቸው ተጫዋቾች እዚህ ጋር ካሉት እንዲሁ ለምርጫ ከተዘረዘሩት ከማንም ይሻላል። ማርያምን የምሬን ነው ይሻላል። የዓለም ዋንጫ ትልቅ ፐርሰንት አለው። ኦፍ ኮርስ ትልቅ ፐርሰንት አለው። ቻምፒየንስ ሊግ ብታነሳ ጥሩ ነው። የሊግንም ብታነሳ ጥሩ ነው። የዓለም ዋንጫ ግን በጣም ትልቅ አድቫንቴጅ አለው። የዓለም ዋንጫ ማለት በ39 ዓመቱ ከነ ኪሊያን ምባፔ ጋር 8 ጎል አግብቶ ብዙ አሲስቶችን ያደረገ የዓለም ዋንጫ ላይ እሱ ነው የሚታየው። አርጀንቲናን በጀርባው ተሸክሞ እየሄደ ያለ ተጫዋች። ስለዚህ ሰውዬ አይገባውም የምትል ካለ ተዘርፏል የምትል ካለ አንተ ወይ ሰገራ ስጥ ወይ ደግሞ እልም ያለ ሸሌ ነህ። እየረገጡ ነው ነገር። አሁንስ በዛ። እግዚአብሔር ምስክሬ ነው በዛ። እንዲህ ሜሲን የምንወደው እኮ በምክንያት ነው። እግር ኳስ ስለሚችል ነው። ለምንድን ነው ሰው በእንደዚህ አይነት ነገር እንዲጠላው የሚያደርጉት? የባላንዶር አዘጋጆች ከማንም ተጫዋች በተሻለ መልኩ 46% የዘንድሮ ባላንዶር የመብላት እድል ያለው ሊዮኔል ሜሲ ነው። ፋብሪዚዮ ነው የለቀቀው። ምንድነው? ቆይ ይኸውላችሁ እዚህ ቲክቶክ ላይ ከምትርመጠመጡት የሜሲ ወዳጆች በላይ እኔ ሜሲን በጣም ነው የምወደው፣ ከማናችሁም በላይ ማለት ነው። ቅጽ መሳት አያስፈልግም። ክርስቲያኖ ሜሲ በጣም ነው የምወዳቸው። ይሄ ግን ትክክለኛ ላቦሮነት ነው። እግዚአብሔር ምስክሬ ነው። እንኳን 46% ማግኘት አይደለም ይሄ ትክክለኛ ነው እኮ። ከ1 እስከ 10 ውስጥ ራሱ መግባት የሌለበት። በዓለም ዋንጫ በ7 በ8 ጨዋታ ነው ባላንዶር የሚበላው። ምንድነው የምትሉት? ትመጣላችሁ ደግሞ አሁን ድንቁር ያላችሁ የሜሲ ደጋፊዎች ትመጣላችሁ። በቃ ኮሜንት ላይ ትሳደባለህ፣ የሆነ ነገር ትላለህ። ከአባቴ ከአንተ በላይ ሜሲን በጣም እወደዋለሁ። የእግር ኳስ ሊቅ ንጉሰ ነገስት እንደሆነ አምናለሁ። ከአንተ በላይ ነው በጣም መሳሳለት። እንደዚህ አይነት ላቦሮነት ግን ላቦሮ ነው። ሜሲ ባይፈልገው ባላንዶር ላቦሮ ነው በቃ። ኧረ በስመ አብ ጉድ ነው እኮ። ጉድ ሳይሰማ መስከረም አይጠባ፣ ልጅ አባቱን አይቀድምም እያለ ነው ፋብሪዚዮ ሮማ። ተመልከቱ። ሜሲ ዓለም ዋንጫ የሚያሸንፍ ከሆነ 50% ባላንዶሩ የሜሲ ነው። እኔ አይደለም ያልኩት ፋብሪዚዮ ሮማ ነው። ፋብሪዚዮ ሮማ ደግሞ መረጃ ሳያገኝ ሲያረጋግጥ አይለቅም። እና የሰማው ጭምጭምታ አለ ማለት ነው። የእሁዱ ጨዋታ ስፔን ከአርጀንቲና የሚያደርጉ